ጾታዬን ተረክቤያለሁ። ፈትቻ አላየሁትም፣ ግን አብረን ልንፈታው እንችላለን፣ ላንፈታውም እንችላለን። ሚስጥር ብናደርገው ልፍታው ነው። ሚስጥር ይሁን ምንድን ነው? ቦምብ ነው እንደ ነገር ህግ ያለበት ሀገር ልታስበጂ ነው እንዴ? ሰላም አለይኩም ወራህመቱላሂ ወበረካቱ። ደህና ተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? እንግዲህ ያው ዛሬ ከስንት ጊዜ በኋላ ብቅ ብያለሁ ማለት ነው። አፍደሊ በጣም ጠፍቻለሁ። የጠፋሁበት ምክንያት ትንሽ ቢዚ ስለሆንኩ ነው ማለት ነው ቤተሰብ እና ያው ከዚህ በኋላ አልጠፋም ማለት ነው። ብቅ እላለሁ። ዛሬ ምን ሰራ እንደመጣው ልነግራችሁ ማለት ነው። ታውቃላችሁ አብዲ ወሎ ቲዩብ ከኔ ጋር አዲስ አበባ ተገናኝተን የተወሰነ ቪዲዮ ከኔ ጋር ሰርተው ነበረ። ዛሬ ግን እሱ ከመጣ ቢያንስ 2 ወር 3 ወር በላይ ምናምን እንደዛ እየሆነው ነው እና ዛሬ የመጀመሪያ ጊዜ ዱባይ ላገኘው መጥቻለሁ ማለት ነው። እስከ ዛሬ ድረስ ያው ቢዚ ስለሆንኩኝ አላገኘሁትም ነበረ። ዛሬ ግን እስኪ ትንሽ ረፍት አገኝቼ እስኪ ላገኘህ ምናምን ብየዋለሁ እና ደውዬለታለሁ። ቤተሰብ እየመጣ ነው። የመጀመሪያ ጊዜ ዱባይ እንደመጣ የመጀመሪያ ጊዜ እንዴት እንደሆነ ዱባይ ምናምን ጠይቀዋለሁ እና ደግሞ ሰርፕራይዝ አደርገዋለሁ ኢንሻአላህ። ታውቃላችሁ እሱ በጣም ጥሩ ልጅ ስለሆነ ዛሬ ያው እንገናኝ ብያለሁ ማለት ነው። እየመጣ ነው። አብራችሁን ቆዩ ማለት ነው። እና ደግሞ ምን ልላችሁ ፈልጌ ነው ቤተሰብ ከዚህ በኋላ በተሻለ ነገር እመጣለሁ ኢንሻአላህ። እስከዛሬ ስላልተመቻቸልኝ ምናምን ነው። ከዚህ በኋላ ግን ኢንሻአላህ እመጣለሁ፣ ቪዲዮ እሰራለሁ ማለት ነው። እና ደግሞ አበረታቱኝ፣ ሰብስክራይብ አድርጉልኝ፣ ሼር ኮሜንት እያደረጋችሁ አበረታቱኝ ቤተሰቦቼ። የእናንተ ብርታት ነው እና የሚያበረታታኝ። አብራችሁን ቆይ እስኪመጣ ድረስ እሺ ቤተሰብ። እና ቤተሰብ ያው እስካሁን ድረስ እየጠበቅኩት ነበረ። እየመጣ ነው። አሁን መጣ ብሎኛል። ደውዬለት ነበረ፣ መንገድ ላይ ነው ያው እየመጣ ነው። እዛ ጋር ትንሽ ቆየት ብሎብኛል። እንግዲህ እስኪ አብረን ጠብቀውና እንግዲህ ዱባይ እንዴት እንዳደረገው ደግሞ አፈጥጠዋለሁ ትንሽ ማለት ነው። እና ያው እየመጣ ነው። ወአለይኩም ሰላም ወበረካቱ። ደግነሽ ወይ አለን አልሐምዱሊላህ። ማን ነው አልሐምዱሊላህ። ኧረ የዱባይ ሰዎች እስከ ዛሬ ድረስ ያው እንግዲህ ስላላገኘው አፍዘሊ ዛሬ ነው ድንገት ያገኘው ያለን ያው ዝምድናውን ተሽ ነው ችግር በቃ ዩቲዩበር ሲባል በቃ በካሜራ ነው አቀባበል ግዴታ ነው። እስኪ ዛሬ እንግዲህ ተጎሳቁ የካሜራ ላይ ባለው ታንኳር አረ ማሻአላህ አሪፍ ነው። ተመችቷል። ዱባይ ማሻአላህ ተመችቷል። እንዴ ነዳና አብይ ስራ እንዴት አሁን መጥቼ ዘየርኩሽ ነው ማለት ዘየርሽ። እስኪ በካሜራ ነው የተቀበልኩት ነው እንዴ? አዎ በካሜራ አድርጌ ባለው እንግዲህ አውቅ በለኝ ሳልጠይቅ ማይክስኛ። ሰላም አለይኩም ውዴ ጀሚ ፋሚሊዎች እንደምን አላችሁ? እንደምን ከረማችሁ? ሁላችሁም ሰላም ብያለሁ። በጣም ተናፍቃችኋል። በጣም ናፍቄያለሁ። እኔም ያው ጠፍቻለሁ ከዩቲዩብ ላይ በጣም ቆየሁኝ ከጠፋው ያው በአንዳንድ ምክንያቶች ማለት ነው። ዛሬ እንግዲህ ወደ ሲስተር ጀሚ ጋር መተን እኔ ነኝ የዘየርኳት። በነገራችን ላይ ዘይሬያለሁ ብላ ነው የተናገረችው ነው ዝም እንዳትሰሙ እኔ ነኝ የዘየርኳት። ለማንኛውም ያው ያልደወልኩኝ ምን ማለት ነው እስካሁን ድረስ ደውዬ ነበር። እኔ አፉ ብዬሻለሁ፣ ችግር የለውም ደውዬ ነበር። ያው ስላልተመቸኝ ይመጣሉ ምናምን እያልኩ ተላልኩ። አዲስ አበባ ያንሻጣን እዛ ሸክማን አሁን እሷ። ለማንኛውም ስላገኘሁሽ ደስ ብሎኛል። እኔም ስላገኘሁሽ ያው ዛሬ እንግዲህ ድንገት ነው የጠራው። ድንገት ነው አጋጣሚ ነው። ኢንሻአላህ እንግዲህ ወደፊት ደግሞ በሰፊው እንገናኛለን። ያው ዱባይም አሪፍ እየተቀበለች ነው። ምርጥ ናት፣ ደህና ነው። አረ ማይክ እየራቅሽ ነው። እሺ በጣም ተመችቶሃል? አሪፍ ነው አልሐምዱሊላህ። እና ስራ እንዴት እያደረገ ነው? ስራ አሪፍ ነው። ስራ እየሞከርን ነው። እየለመድከውም ትሄዳለህ። ትንሽ ቢጎዳንም ደህና። አይ አብሽር ኢንሻአላህ። እና እየሰራችሁ እንደው እኔ ቀረጻ እንትን እያልኩኝ ነው። ስለዚህ ላይ ካርጉሻ ሞኔታይዘሮች ምስካው አረ በደንብ ላይ ካርጉላት፣ አረ ላይ ካርጉላት አላህ ብላችሁ ቅመሞች ሲለ ስንት አመት ሞላሽ እኮ የዛሬ ስንት ወር ምናምን ነው የተቀበሉሽ አዲስ አበባ። ዩቲዩቡ ከተከፈተ ቆይቷል። ሞኔታይዝ አድርጉላት። ከዚህ በኋላ ደግሞ አሪፍ ስራዎችን ሰሪ ኢንሻአላህ። እንግዲህ በደንብ መስራት አለብሽ። እና ዱባይ አሪፍ ነች? ዱባይ ምንም አይልም። ተመችቷችኋል እናንተ? ምንም አይልም አልሐምዱሊላህ። አንተስ እንዴት ነህልኝ? ፋሚሊዎች ግን ደህና ናቸው? ሰላም በላቸው በደንብ አድርገህ ቤተሰቦች። አዎ ጠፍተሃል አንተማ። ኢንሻአላህ ይሄ መጀመሪያ ቪዲዮ ነው እንጂ በቀጣይ ያው ትመጣለህ ኢንሻአላህ። እንደዚህ ነገሮችንም እንሰራለን አብረን ኢንሻአላህ። እንግዲህ ኢንሻአላህ ሌላ ቤተሰቦች ዛሬ አብዲ እንግዲህ እንደምታውቁት አዲስ አበባ ሻንጣ ሸክማኝ ብሎ ተናገረ እና ብሶቱን ተናግረዋል። እስካሁን ድረስ እኔም ልክ እንደ መልካምነቱ መጥቼ በስነ ስርዓት መጠየቅ ነበረብኝ።
ያው እኔም ስላልተመቻቸልኝ ነው። በነገራችን ላይ ዩቲዩብ ሰርቼ አላውቅም። አራሱ ዋና እኮ አይደለም ዩቲዩብ ሰርቼ አላውቅም። ያው ቢዚ ስለሆንኩኝ ቢዚ ነኝ። መጥቼ ስራ ስለሆነ የገባሁት ምንም አልተመቻቸልኝም ነበር ማለት ነው። ጀመር አረብ ሀገር ላይ አይመችም ምክንያቱም አትገናኝም ሰው ጋር። እኔ አሁን የመጣሁበትን ቦታ የተሻለ ስራ ቦታችን፣ አንቺ ሌላ ቦታ ነው። እውነት ነው። ስራ ቦታ ሁላችንም ስለምናሳልፍ የኔ በረፍት ቀን ካልሆነ በስተቀር አታገኝም። ለዛም ነው ቢሆንም እናንተ ደግሞ ትሻላላችሁ። ከዚህ በኋላ አንተም እኮ የለመድከው ስትሄድ ከዚህ በኋላ ዩቲዩብህን ትጀምራለህ። አሁን አዲስ ምናምን ስለሆነ ሳዱላ ጋር ነው ሳዱላ ይሻላል። እንዴት ነው ቤተሰብ? ሳዱላ ይምጣለት እና አብዲ በቃ ከዚህ በኋላ ከሳዱላ ጋር ቢሰራ ይሻላል አይደል? ግዴታ ነው ሳዱላ ጋር መስራት ግዴታ ነው። እሷ ጋር ነው ኢንሻአላህ እንድረዋለን። በቃ አንድ ሳዱላ ፈልገን ከዚህ በኋላ እንድረዋለን። እና ደግሞ አብዲ ዛሬ ረሳሽው ነገር አለ? ሸቀልቀል ልናርግ። አይ አብራችሁ ብትሸቅለ ይችላል ነው ግን ትንሽ አላ በቃ 1 4 ወር 5 ወር ዝም ብለን የተወሰነ አይደል? ይሻላል ነው አሁን ባህር ይታኛል። እዚህ ባህር አካባቢ ነው ያመጣሽኝ። እዛሽ ጋር እንኳን ትንሽ ሽር ማለሻ አይደል? ኢንሻአላህ በቃ እኔ ግን ቶሎ ብድር ሁሉ ደስ ይለኛል። ካልክ ደግሞ ኢንሻአላህ ችግር የለም። መርሃባ እሺ ኢንሻአላህ። እና ቤተሰብ ምን ልላችሁ ፈልጌ ነው ዛሬ እስኪ አብዲን እንግዲህ ያው ደስ ቢለውም ደስ ባይለውም እስኪ የሆነ ነገር ሰርፕራይዝ ላደርገው ፈልጌያለሁ። እና ምንድነው ሰርፕራይዙ እንዳትሉ፣ ሰርፕራይዝ ሌላ ጊዜ ይሻል። ዛሬ ማድረግ እየቀረ በጨለማም ሰርፕራይዝ አለ። እኔ ቀን ነው ማለት ራሱ ሰርፕራይዝ አለ በጨለማ። ለማንኛውም ያው እኔ እንደዚህ ብዬ የመጣሁት ያው ከስራ ብድቅ ከስራ ነው አቃለ ድንገት ነው የጠራሁት እውነት ለመናገር እና እስኪ ኢንሻአላህ ወደ ግን ከዛ በፊት ማለት ነው ግን መቸገር አልነበረ። ምንም ችግር የለው አብሽር። እኔ ለአንተ ከዚህ በላይ ራሱ እኔ የእውነት ለመናገር ቤተሰቦች አብዲ ማለት ካሁን በፊትም ተናግሬዋለሁ። ያው መደጋገም ምናምን እንዳይሆንብኝ እንጂ አብዲ ማለት በዩቲዩብ ስታዩትና በአካል ስታዩት በጣም የተለያየ ልጅ ነው። የተለያየ ልጅ ማለት የተለያየ ስላች ገብታችኋል። በጣም መልካም እውነት ለመናገር ወላሂ በጣም መልካም ልጅ ነው። በዚህ እውነት ሳልመሰክርለት አላልፍም። ጥሩ ልጅ፣ የዋህ ልጅ ነው። ከዩቲዩብ የበለጠ ሳየው በአካል በጣም መልካም ልጅ ነው እና ቀጥልበት ነው የምልህ አብዲ። መልካም ካልሽ እንግዲህ እኔ አልታየኝም መልካምነቱ ካልሽ ይሆንሽ። ለማንኛውም ዩቲዩብ ቻናሉን በደንብ ላይክ ሸር አድርጉላት፣ ሞኔታይዝ አድርጓት። ይበርቱ እንግዲህ ቅመሞች። ብዙ ጊዜ እርስ በርስ መተጋገዝ ያስፈልጋል። እንግዲህ እኛም በተቻለ እናግዝሻለን፣ አንቺም ታግዥናለሽ። እኛ አሁን አጋዥ ፈልገናል። እኛ ራሱ እኮ ጠፍተናል አሁን ማለዛ ነው። ያው እንደነገርኩ ሳዱላ ዋናት የምትወጣው አንተ ከዚህ በኋላ ኢንሻአላህ ሳዱላ ስትመጣ ያው ባናን ችግር ነው ማልሰራው ከዚህ በኋላ በቀጥታ እንላለን። ዋናው ነገር የኔ ዩቲዩብ ቻናል ግን በደንብ ሸር ኢንሻአላህ ከዚህ በኋላ እዚህ ከመጣ አብረን እንሰራለን። ይሄስ ባደርጋለሁ ችግር የለም። አሪፍ ነገር እንሰራለን ኢንሻአላህ። ዲክ እና አሁን ሀገሬ ሩቅ ነው ልሄድ ነው። አረቃ ብዬ እና ቤተሰብ ልሂድ እያለ ነው። እኔ ደግሞ ቆይ እያልኩ ነው። እስኪ ኢንሻአላህ ወደ ምን እንሂድ? ወደ ሰርፕራይዙ እንሂድ መሰላ ነው። ይቆይ ትንሽ ባለቤት ያጋር ብቻ ፌክ እንዳሰሪ። አይ ፌክ አልሰራም። ፌክ እውነት ለመናገር አብዲን በፍጹም ፌክ ልሰራው አልችልም። እና ቤተሰቦቼ ይመስላል ፍራንክ አይደለም፣ ይሄ ፍራንክ አይደለም። ምክንያቱም ያለንበት ቦታ መቼም በሰርፕራይዝ አይመችም አይደለ? ስንት ሰው ነው ያለው? ትክክል፣ ብዙ ሰው አለ በዙሪያችን። ቤት ውስጥ ሆነልኝ ቀጣይ በቤት ውስጥ ደግሞ በቀጣይ ነው የሚሆነው። ዛሬ ደግሞ እዚህ ነው የሚሆነው። ሲጀመር እኮ ሰርፕራይዝ ያመጣሁበት ራሱ አካባቢ ማለት ነው። ለምር ሰርፕራይዝ ምርጥ ቦታ። አዎ በጣም ደስ ይላል። ካሜራውን እናሳያቸው እንዴ? በኋላ ሌላ ቪዲዮ ላይ እናሳያቸው። ሌላ ቪዲዮ ይሁን በቃ ሰርፕራይዝ ይሁን። እንዴ ያለ ጀልባ ምናምን እየተጣመሩ እየተዝናኑ ነው። ሌላ ጊዜ ስንዝናና ይሻላል እናሳያቸው። በቃ እንደዛ ይሻላል። በኔው ችግር የለውም። ኧረ በኔ ተዋጭስ ነው። ዱባይ ባላገሩኛለሁ። አዎ በቃ እንግዲያውስ ቤተሰብ ሌላ ጊዜ እናሳያቸዋለን ቦታውን ደግሞ እና እስኪ እስከዛው ድረስ ሰብስክራይብ ያደረጋችሁ ሼር ኮሜንት ያደረጋችሁ አበረታቱኝ። የእናንተን ብርታት ትፈልጋለሁ ቤተሰቦቼ። ከዚህ በኋላ አልጠፋም ብያለሁ፣ አልጠፋም ኢንሻአላህ እመጣለሁ ማለት ነው። እና እስኪ ቀጥታ ወደ የት እንሂድ አብድዬ? ወደ ሰርፕራይዝ እንሂድ፣ ወደ ሰርፕራይዝ ማለት ነው። አብራችን ቆዩ እና ቤተሰቦቼ ያው እንግዲህ ሰርፕራይዙን ይዤ መጥቻለሁ ለአብዲ። እንግዲህ ይሄ ላንተ ትንሽ ነገር ነው፣ ብዙ አይደለም። ኢንሻአላህ ከዚህ በላይ እኔ ኢንሻአላህ ባደርግልህ ደስ ይለኛል። ከዚህ በኋላ ደግሞ ማደርግልህ ይሆናል ኢንሻአላህ። እሺ መርሃባ። ለማንኛውም ውድ ፋሚሊዎች እንግዲህ ያው ሰው ሰርፕራይዝ ስጦታ ከሰጣችሁ የሰጠውን ነገር መቀበል ነው እምቢ አይባልም እንጂ ለእኔ አይገባኝም። ታውቃላችሁ
ምክንያቱም እኔ ያረኩልሽ ነገር የለም። በጣም መልካም ሰው ነው። ያው እንግዲህ አብረን በልተናል ይመስለኛል እንግዲህ አይደለን ተዛምደናል ማለት ነው። ስለዚህ ያው ሹክራን ጀዛከላሁ ኸይራን። ከዚህ በላይ ባደርግበት አንተ ልቀበል ወይ በቀኝ ልቀበል ስልኩን ያዘ እና ፋሚሊዎቼ እያያችሁ ነው። ስጦታዬን ተረክቤያለሁ። ፈትቻ አላየሁትም፣ ግን አብረን ልንፈታው እንችላለን፣ ላንፈታውም እንችላለን። ሚስጥር ብናደርገው ልፍታው ነው። ሚስጥር ይሁን ምንድን ነው? ቦምብ ነው እንደ ነገር ህግ ያለበት ሀገር ልታስበጂ ነው እንዴ? አራራራራ ፏፏ ያለ ነገር ነው የምሬ። ይሄማ ቢታይም ችግር የለውም። ቢቆይላቸው ይሻላል። ያው ብናሳያችሁ ደስ ይለኛል፣ ግን እንትን ነው ካለንበት አኳያ ነው። አሁን ይሄ እኛ ከሰው ጀርባ ሰው የለም እንጂ በጀርባ በኩል በጣም ሰው አለ። እኔ አሁን እዛ ወጣ ብትኝ ሸሚ ይዘኛል። እንደ ሸምን መቼ ነው የሚለቀኝ? ስለዚህ ውድ ፋሚሊዎቼ በዚህ ላይ ዝም ብዬ ላሳያችሁ። ምክንያቱም ስለብሰው እንዴ እኮ የሚለበስ ነገር ስለሆነ እዚህ እኔ መልበስ አልችልም እንጂ ፏፏ ያለ መሆኑን በሽታው ነው ያወቅሁት። ለብሼ እኔ በራሴ ሌላ ጊዜ ቪዲዮ አንቺ ጋር እንሰራለን አይሻልም? በቃ እንደዛ እናደርጋለን። ጀሚ ለማንኛውም በጣም አመሰግናለሁ። አላህ ይስጥልኝ። መዋጅ ጀዛከላሁ ኸይረን። ዩቲዩብሽንም አላህ ያሳድገው። እንግዲህ እንደዚህ የሚያደርጉትን አላህ ያብዛልኝ። በረካሽ ይብዛ፣ ሸረኛ መቀኛሽ ይመጣ። በቃሽ እንጂ በቃኝሽ እና ቤተሰቦቼ በዛ ምርቃኑ እያለ ነው አብዲ እና ስለመረከኝ አብዲዬ በጣም አመሰግናለሁ። እና ደግሞ አክብረኸኝም ስለመጣ የእውነት በጣም ነው የማመሰግነው። አላህ ያክብርህ። ስራህን ትጥልሽ አውቃለሁ። እውነት አስቆይቼዋለሁ በጣም ማለት ቦታው ስለተላለፍነ ትንሽ አቆያይቼዋለሁ ማለት ነው። ቤተሰቦቼ እሷም እዚህ ሀገር ኑራለች እንጂ አንድ ቦታ አታውቅም። እኔ ይሻላል በነገራችን ላይ ማለት መወሰፋችን። ለማንኛውም ጀሚ በድጋሚ ጀዛከላሁ ኸይረን። ውድ ፋሚሊዎቼ እናንተንም አመሰግናለሁ። ወደ ሚዲያው በሰፊ እንመጣለን ኢንሻአላህ። ባይ ልሮጥ ነው። ሰላም አለይኩም። በሌላ ቪዲዮ ኢንሻአላህ እንመጣለን። ባንድ ቤተሰቦቼ እና የዛሬው ቪዲዮ ይሄን ይመስላል። ሰላም አለይኩም ወራህመቱላሂ ወበረካቱ።